ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁ ነው ተመስፋና ታምሩግራን ባለንበት ሰዓት አቆጣጠር ዛሬ ሚያዝያ 5 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ድል እንቅስቃሴ የትግራይ ታጣቂዎችና ምላሹ የድሮን ጥቃቱና የፋኖ አመራር የስሙላው ውሳኔ የሀፓ ምላሽ ተዳፍሮና አግዱ ሐሰተኛ ሪፖርቱና የዋጥረት የቀጠለ መካከለኛው ምስራቅ ትኩሳት የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን ነው። ቴዎድሮስ ከፍተኛ ወታደራዊ ድል የተቀዳጀበትን የሰዲውን ውጊያ መሰረት አድርጎ ዶክመንተሪ ማዘጋጀቱን ይፋ አደረገ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ 201ኛ ኮር ሰዴ ከተማ ላይ መጋቢት 30 ቀን 2018 ዓ.ም ያደረገውን ከፍተኛ ወታደራዊ ጥቃት ተከትሎ ያገዛዙን ስልጣን አስጠባቂ ጦርና ባንዳዎችን በመደምሰስ በርካታ ያገዛዙ ካድሬዎችን ጭምር በመማረክ ያገኘውን ወታደራዊ ድል የሚያሳይና ከዓመት በፊት የተሰዋውን የጄኔራል መንበሩ ጌታዬን መታሰቢያ ምክንያት በማድረግ ያደረገውን ዘመቻ ስኬት የሚያሳይ ዶክመንተሪ በቅርብ ቀን ይዞ እንደሚወጣ አስታውቋል። ቴዎድሮስ ዛሬ ሚያዝያ 5 ቀን 2018 ዓ.ም ይፋ ባደረገው የዶክመንተሪ ማስተዋወቂያ መጋቢት 30 በአርበኛው ጄኔራል መንበሩ ጌታዬ ወንድሞች የሰማዕት ጓዳቸውን አንደኛ ዓመት በድል ያሰቡበትን ልዩ ቀን የሚዘክር ዶክመንተሪ በቴዎድሮስ ህዝብ ግንኙነት ማዘጋጀቱና በቅርቡ ሙሉ ዶክመንተሪውን ይፋ እንደሚያደርግ ገልጿል። በዚህ ዶክመንተሪ በአገዛዙ ላይ ከተወሰደ ሰፊ ወታደራዊ እርምጃ በኋላ የተማረኩ ያገዛዙ የወረዳ ብልጽግና ፓርቲ አመራሮች ከአገዛዙ ጋር በባንዳነት የተሰለፉና ያገዛዙ ስልጣን አስጠባቂ ወታደሮች ጭምር የተካተቱ ሲሆን ከድሉ በኋላ ቴዎድሮስ 201ኛ ኮር አመራሮች ከአካባቢው ህዝብ ጋር ያደረጓቸው ውይይቶች ጭምር በዶክመንተሪው መካተታቸውን ጠቆም አድርገው ለማሳየት ሞክረዋል። የገዢው ብልጽግና ፓርቲ ካድሬዎች ከአማራ ህዝብ ተቃራኒ በመሰለፍ ህዝባቸውን ሲያስጨፈጭፉ የነበረ ቢሆንም በሰዴ ከተማ ፋኖ የወሰደውን ወታደራዊ እርምጃ ተከትሎ አገዛዙ በድሮና በከባድ መሳሪያ መሰረተ ልማቶችን ጭምር በማውደም ያደረገው መፍጨርጨር ከውድቀት እንዳላዳነው በዚሁ ዶክመንተሪ ማስተዋወቂያ ጭምር ለማሳየት ተሞክረዋል። ጌታቸው መኮንን እባላለሁ። የሰዴ ወረዳ ብልጽግና ጽሕፈት ቤት ኃላፊ። አመሰግናለሁ። ስሜ ፈንታዬ ጌታነህ እባላለሁ። ሰዴ ወረዳ ሴቶችና ህጻናት ኃላፊ ነኝ። እሺ፣ የሰዴ ወረዳ ስራና ክህሎት ጽሕፈት ቤት ኃላፊ። ስሜ አስማማው በላይ እባላለሁ። የምኖረው ሰዴ ወረዳ። አመሰግናለሁ። ስሜ እንድነሳ ወርዱ ነው። ሰዴ ወረዳ አደረጃጀት ኃላፊ ነኝ። ያው አመራሩን ከቆየው እንግዲህ 2011 ጀምሮ ነው አመራሩን የቆየሁት። ኖርማሊ 7 ዓመት አገልግያለሁ ማለት ነው። አመሰግናለሁ። ስሜ አየሁታቸው እባላለሁ። የሰዴ ወረዳ ጽሕፈት ቤት ምክትል ኃላፊ ነኝ። መቶ አለቃ አንተን ይባላል። የመጣው ከቤኒሻንጉል ዞኑ ከማሽ ዞን ነው። ወረዳው ባሎጅ ገንፎ ነው። ቀበሌው እንትን ባሎጅ ተሰጠራ ከኖጅ እንትን ጋብቼ ወጥቼ ስለኛ ሆኜ ተመርኬያለሁ። አይ ተማትርሽ ኪዳ ካላ ባይ ኪዳ ስቢገና እንደ ካና ነባ ከመከላከያ አንኩ ዋኖ በጣም እንትን ጭምጋ ጭምጋ አራይ ንቁም በርሙታ እሺ ሻለቃ ባሽ እንደሸጡ ዋይል ይባላል። ተወልዴ ሰሜን ሸዋ ነው ሸማኔ ይፋኖ በቃ አኖ ነጋኝ ቀባ ለምንጥቆ አምድ ገነማይን ሄጋ እና ዋንከን ከይቸ ቀብሶ ከነገይቸ ገሉ ነምነከን ቀብደን ይሄን ለላ ነገር ከያም ስርዓቱ እንደማያዛልቃችሁ እንደማያዋጣችሁ ልማማችነቱ ነው የሚቀርበው ያልናችሁ ነበር። እኛ በስርዓቱ ልክ አይደለም መሳቢያችሁ፣ በሰራችሁን ስራ ልክ አይደለም መሳቢያችሁ። እናንተ ነው ለማገር ቁጭ ብሎ እየተካል በጊዜ ገባቸው መጣው። እኛ ኦሮሞም አፋሩም ደቡቡም ጉራጌውም ሁሉም የኛ ነው። ጠላታችን አብይ አህመድና ስርዓቱ ነው። ጎበዝ ጠላት ይተጠቀምበት የነበረ ቁሳቁስ በጀግኖች እጅ ገባ። ማውደም ማጥፋት ስራው የሆነ ጠላት ሰዴ ከተማ ላይ ያለ ርህራሄ የጭካኔ በትሩን አሳረፈ። የሰዴ ህዝብ ከጀግና ልጆቹ ጋር ሊመክር ወደ አዳራሽ ተመ ከልጆቹ ጋር በጥልቅ መከረ። የአማራ ህዝብ ልጆች እንኳን እንደዚህ መድረክ እንኳን እንደዚህ ንግግር እንኳን ለመገናኘት በሰላም አደረሰን። እንኳን እንደዚህ አበቃ። የተቀበላችሁትን ወደ ሌላ ወገን እንዳይሄድ ጥንቃቄ አድርጋችሁ
ይህንን አምቡላንስ ለወላዶችና እንዲሁም ደም ለሚፈሳቸው እንዲጠቀም እንድታደርጉልን አብሬ አደራ ማለት ፈልጋለሁ። ስሜ አለማየሁ ደስ ይባላለሁ። ጤና መኮንን ባለሙያ ነኝ። ጊዜያዊ ተወካይ ኃላፊው ወደ ቤተሰብ ስለሄደ ዝም ብሎ እንደዚህ መሄድ ስለማይችል ጊዜያዊ ኃላፊነት ሰጠኝ ያለሁ ባለሙያ ነኝ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዘመቻ ጀነራል መንበሩ ጌታ መጋቢት 30 2018 በሰዴ ከተማ ምን ይመስል እንደነበር በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ አዘጋጅነት በጎጃም አዝመራው አቅራቢነት በቅርብ ቀን በዶክመንተሪ ፊልም ይቀርባል። ሰናይ ጊዜ። በሌተና ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር በክልሉ የሚገኙ ታጣቂ ኃይሎችና አመራሮችም የእንቅስቃሴያቸው ላይ ገደብ ሊጥል ነው ተብሎ የተሰራጨው ዜና ፍጹም መሰረተ ቢስ የተለመደ የማጭበርበር ድርጊት ነው ሲል አስተባበለ። ጊዜያዊ አስተዳደሩ ትላንት ባወጣው መግለጫ ሰሞኑን በማህበራዊ ትስስር ገጾች የተሰራጨው መረጃ የተቀነባበረ ሐሰተኛ መሰረተ ቢስ በማህበረሰቡ መካከል አለመረጋጋትን ለመፍጠር የታሰበ ሴራ አካል ነው ብሎታል። በሰሞኑኛው የተሰራጨው ደብዳቤ ላይ በክልሉ አመራሮች መካከል ጥብቅ የሆነ ቀውስም እንዳለ የሚያመላክት አባባሎችም የተካተተበት ሲሆን በበጎ ፍቃድ አገልግሎትም ስም መደበኛውን የክልሉ ጊዜያዊ አስተዳደርን ለመጣል ያለሙ ድርጅታዊ እንቅስቃሴዎችና ሰፊ የውጭ ጣልቃ ገብነቶችም አሉ ይላል። ከዚህ በተጨማሪም የተወሰኑ የህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮች ከምዕራብና ደቡብ ግንባር አዛዦች ጋር በመሆን ከጎረቤት ሀገራት ጋር የተቀናጀ ወታደራዊ እንቅስቃሴ እያደረጉ መሆናቸውን የሚገልጽ የተባለም ሰነድም ያለበትም ሲሆን ከፓርቲ አመራሮች ትዕዛዝ የሚቀበል ማንኛውም አዛዥ አስቸኳይ አስተዳደራዊ ያለውን እርምጃም እንደሚወሰድበትም በደብዳቤው ላይ ተገልጿል። የተሰራጨው የተባለውን ሰነዱን ትክክለኛነቱን ያጣጣለው የክልሉ ሰላምና ጸጥታ ቢሮ እንደዚህ ያሉ መልእክቶችም ከእውነታ የራቁና ፍጹም ፈጠራዎች ናቸው። ዋነኛ ዓላማቸው በክልላችን ውስጥ አለመረጋጋትን መፍጠርና የህገ ወጥነትን ስሜት እንዲሰራጭን ማድረግ ነው። የክልላችን የጸጥታ ኃይሎች በእንደዚህ አይነቱ አታላይ ጽሁፎችና አስተያየቶችም አይናወጥም፣ አይሳሳትም። ከዚህም ሐሰተኛ መረጃ ጀርባ ያሉ ቡድኖችንና ግለሰቦችን አድነን በመያዝ ክትትል በማድረግ በህጋዊ እርምጃ እንፋረዳቸዋለንም ብለዋል። የትግራይ ክልል ጊዜያዊ አስተዳደር የባለስልጣናትና የሰራዊት እንቅስቃሴን እንዲገደብ ትዕዛዝም አስተላለፈ የተባለው መረጃም የተሰራጨው በአዲስ አበባና በመቀሌ ፖለቲከኞች በተለይ በህወሓት መካከል ሰፊ የአመለካከት ልዩነት መከሰቱም ተከትሎ የሌተና ጀነራል ታደሰ ወረደ የስልጣን ዘመን ለአንድ ዓመትም ተጨማሪ ጊዜያት እንዲራዘም ጠቅላይ ሚኒስትር አብይ አህመድ መመሪያም ሰጡ። ህወሓትም እርምጃውን የፕሪቶሪያ የጋራ የሰላም ስምምነትን የሚጣረስ የአንድ ወገን ማለትም የብልጽግና ፓርቲ ውሳኔ ነው የሚል ተቃውሞ አሰምቷል ከተባለ ማግስት መሆኑ ተስተውሏል። በወለጋ በማንነታቸው የሚሰነዘርባቸውን ጥቃት ለመከላከል የአማራ ፋኖ በወለጋን ካደራጁ አመራሮች መካከል ወታደራዊ አዛዡን በድሮን ገለነዋል ሲሉ የነበሩ የአገዛዙ ባለስልጣናት አዛዡ በህይወት መኖሩን የሚያረጋግጥ ቪዲዮ ይፋ መደረጉን ተከትሎ ድንጋጤ ውስጥ መግባታቸው ታውቋል። በኦሮሚያ ክልል በወለጋ የተለያዩ ዞኖች በአማራ ማንነታቸው ሳቢያ እየተፈጸመ ያለውን ጥቃትና ጭፍጨፋ ለመከላከል የአማራ ፋኖ በወለጋ አቋቁሞ አመራር ከሚሰጡት አንዱ ወታደራዊ አዛዡ አርበኛ ደም ተፈራን ሰሞኑን አገዛዙ ከፋኖ ጋር የነበረውን ውጊያ ተከትሎ በድሮን ገድለነዋል በማለት የአካባቢው ወታደራዊ አዛዦች እስከ ዋናው መከላከያ ኤታ ማጆር ሹምና የቀድሞ ምርኮኛ ብርሃኑ ጁላ ድረስ ሪፖርት እስከ ማድረግ መድረሳቸውን የሚጠቅሱ መረጃዎች አርበኛው በትላንትናው ዕለት የትንሣኤ በዓልን ከጓዶቹ ጋር ማክበሩን የሚያሳይ አጠር ያለ ቪዲዮ ዛሬ ይፋ መደረጉን ተከትሎ የአካባቢው ወታደራዊ አዛዦች ድንጋጤ ውስጥ መግባታቸው ታውቋል። ፋኖን አጠፋለሁ በሚል በአማራ ህዝብ ላይ ጦርነት የከፈተው አገዛዝ በኦሮሚያ ክልልም የአገዛዙ ስልጣን አስጠባቂ ጦር ሽፋን እየሰጠ በኦሮሚያ ልዩ ኃይል በኦሮሚያ ገዳ ኮማንዶና አልፎ አልፎም በኦነግ ሸኔ ስም ባደራጇቸው ታጣቂዎች ተናበሙና ተቀናጅተው ጥቃት መፈጸማቸውን ለመከላከል የተቋቋመው የአማራ ፋኖ በወለጋ የአማራ ህዝብ ላይ እየደረሰ ያለውን ጥፋት ጨርሶ ለማስቆም እየተንቀሳቀሰ መሆኑን የትንሣኤ በዓልን አስታኮ ባወጣው መግለጫ ማስታውቆ ነበር። የአገዛዙ ወታደራዊ አዛዦችና የአካባቢው አመራሮች በአማራ ፋኖ በወለጋ ወታደራዊ አዛዥ
አዛዥ አርበኛ አደም ተፈራ ላይ በድሮን ተገድሏል በማለት ደስታቸውን በአደባባይ እስከ መግለጽ መድረሳቸውን የሚጠቅሱ ምንጮች አርበኛው ትላንት በነጻ ቀጠና የትንሣኤ በዓልን ከጓዶቹ ጋር ማክበሩን ተከትሎ የተሰራጨው ደህንነቱን የሚያሳየው አጠር ያለ ቪዲዮ ግራ መጋባትና ድንጋጤ ውስጥ እንደጣላቸው ታውቋል። የአማራ ፋኖ በወለጋ ዕዝ ዛሬ ሚያዝያ 5 ቀን 2018 ዓ.ም ይፋ ካደረገው ከዚህ መረጃ ቀደም ብሎ የትንሣኤ በዓልን ምክንያት በማድረግ ለህዝቡ ባሰማው እንኳን አደረሳችሁ መልእክት በመከራ ውስጥ ሆነ ለፍትህና ለነጻነት የምትታገለው የተከበርከው የአማራ ህዝብ በተለይም በወለጋ ምድር ሞት፣ መፈናቀል፣ ስደት ዛሬም እንደ ጥላ እየተከተለ የሚገኙት የአማራ ህዝብ ሆይ እንኳን ለብርሃነ ትንሣኤው ያደረሰ በማለት የዘንድሮ ትንሣኤ በዓል ስናከብር ብዙዎቻችሁ በየመጠለያ ጣቢያውና በየጦር ሜዳ ላይ ሆናችሁ እንደሆነ እናውቃለን በማለት ወለጋ ላይ በሺህ የሚቆጠሩ ወገኖቻችን ደማቸው እንደ ጎርፍ መፍሰሱ በመቶ ሺዎች ጥሩም ተወልደው ካደጉበት ካለሙትና ካቀኑት ቀያቸው ተፈናቅለው ለሰቆቃ መዳረጋቸው የሁላችንም የቁስል ጠባሳ ነው ሲል አስታውሷል። በተለይም በየመጠለያ ጣቢያው ካሉት በታች ከሞቱት ትንሽ መለስ ባለ ሁኔታ ውስጥ ሆናችሁ በረሃብና በርዛት አለንጋ እየተገረፋችሁ የምትገኙ ዛሬም በላያችሁ ላይ በምድር በሰማይ ጦርነት ታውጆባችሁ በሞት ጥላ ስር ሆናችሁ የምትገኙ እናት አባቶቻችን ሰቆቃችሁና ህመማችሁን እናውቃለን። ለዚህ ትግል ገፊ ምክንያታችንም እናንተ ናችሁ ሲል አስታውቋል። በዓል በመጣ ቁጥር ከሰው ተለይተን እስከ መቼ በመከራ እንቆያለን ብላችሁ እንደምትጠይቁ እንደምትተክዙም ይገባናል። ዛሬ የምታልፉበት መከራ፣ ረሃብ፣ ጥማትና ስደት የመጨረሻው የጨለማ ምዕራፍ ነው። ኢየሱስ ክርስቶስ ከከባድ ስቃይና ስቅላት በኋላ ሞትን ድል አድርጎ እንደተነሳ ሁሉ ዛሬም በወለጋ ምድር በጠላት ጥይትና በጨካኞች ሰይፍ እየታረደ ያለው የአማራ ህዝብም ከዚህ የመከራ መስቀል ወርዶ ትንሣኤውን እንደሚያይ ጥርጥር የለንም ሲል አስታውቋል። የአማራ ፋኖ በወለጋ ዕዝ ዛሬም በዱር በገደሉ የምንዋደቀው ለእናንተ ህልውና ነው ባለበት በዚሁ የእንኳን አደረሳችሁ መግለጫ በጦር ግንባር ውስጥ ሆነን ከጠላት ጋር ጉርቦ ለጉርቦ ተናንቀን የምንገኘው የእናንተን መገደልና መፈናቀል ለዘላለም ለማስቆም ነው፣ ፍትህ ርትዕ ለማስፈን ነው። ዛሬም የምናልፍበት መከራ የነገው ድላችን ዋዜማ እንደሆነ እንድታውቁልን እንፈልጋለን። በሞት ጥላ ስር ለምትገኙት በመከራ አለንጋ እየተገረፋችሁ ለምትሰቃዩትና ለተገፋችሁት ምስኪን ወገኖቻችን የመከራችሁ ቀንበር እስኪሰበር በክብር ወደ ቀያችሁ ተመልሳችሁ የላባችሁና የወዛችሁን በልታችሁ በሰላም እስክትኖሩ በደረሰባችሁ መከራ ልክ የፍትህ በሮች እስኪከፈቱላችሁ ድረስ ከትግላችን ስንዝር አናፈገፍግም በማለት የፈሰሰው የንጹሐን ደም የወገኖቻችን እንባና የረሃባችሁ ዋጋ ከንቱ ሆኖ አይቀርም፣ በቅርቡ በድል ትንሣኤ ይካሳል በማለት ትንሣኤ በዓል ባወጣው መግለጫ የአማራ ፋኖ በወለጋ ዕዝ ጥሪ አቅርበዋል። በኢትዮጵያ ውስጥ በነጻ ንግድ ቀጠና ውስጥ ተሰማርተው ምርቶቻቸውን ለገበያ የሚያቀርቡ ባለሀብቶች ከገቢ ግብር ነጻ እንዲሆኑ የገንዘብ ሚኒስቴር መመሪያም አስተላለፈ። ሚኒስትሩ ለገቢዎች ሚኒስቴር እና ለኢትዮጵያ ኢንቨስትመንት ኮሚሽን በላከው ደብዳቤ የገንዘብ እጥረት፣ የግብዓት አቅርቦት ችግርና የባለሙያ እጥረትን የኢንዱስትሪ ልማት በተፈለገው መጠን እንዳያድግም ችግር ከሆኑት መካከል መሆኑን ነቅሶ ግብዓቶችና ሌሎችም ምርቶችም በበቂ መጠን ለገበያም እንዲቀርቡ ለማድረግ አስመጪዎች ምርቱን ለገበያም ከማቅረባቸው በፊትም የሚከፍሉትም ቀረጥና ታክስም ውስን የሆነውን ካፒታላቸውን በመያዝ ረገድ የሚያሳድርባቸውን ጫናን ማቃለልም ያስፈልጋልም ብሏል። በእነዚህ ምክንያቶችም አስመጪዎች ግብዓቶችንና ምርቶቻቸውን ቀረጥና ታክስም ሳይከፍሉ ወደ ሀገር ቤትም አስገብተው ለግብዓቱ ወይም ለምርቱ ገበያ ባገኙ ጊዜ ቀረጥና ታክስን የሚከፍሉበትን አሰራር የሚፈቅድ የነጻ ንግድም ቀጠናዎች በየአካባቢው ማቋቋሙን የገንዘብ ሚኒስቴር አስታውቋል። እነዚህ ነጻም የንግድ ቀጠናዎች ባለሀብቶችን የበለጠም የሚስቡ እንዲሆኑ ለማቅረብ በነጻም የንግድ ቀጠናዎች ውስጥም ተሰማርተው ግብዓቶችንና ምርቶችን ለገበያ በማቅረብ ስራ ላይ የተሰማሩ ባለሀብቶችም ከገቢ ገበር ነጻ እንዲሆኑ መፈቀዱን የገለጸው የገንዘብ ሚኒስቴር ባለሀብቶችም ተፈቅዷል ያለውን አዲሱን እድል እንዲጠቀሙ ጥሪ ማቅረቡን የአገር ውስጥ መገናኛ ብዙሃን ዘግበዋል። አገዛዙ በበላይነት የተቆጣጠረውና ለይስሙላ የሚካሄደው ምርጫውን ተከትሎ በምርጫው እንሳተፋለን በማለት ቅድመ ሁኔታ ካስቀመጡ በምርጫው እንሳተፋለን ከመሳተፋችን በፊት ጦርነት ይቁም፣ ሰላም ይስፈን፣ የፖለቲካ እስረኞች ይፈታ ካሉ ፓርቲዎች መካከል አንዱ ኢህአፓ ላይ የተጀመረውን የስም ማጥፋት ዘመቻ ተከትሎ ፕሬዚዳንቱ ምላሽ ሰጥተዋል። ተላላኪዎቹ እኛን ተላላኪ ይሉናል በማለት ምላሻቸውን ሰጥተዋል። በኢትዮጵያ በአብይ አህመድ ፕሬዚዳንትነት የሚመራው ገዢው ብልጽግና ፓርቲ አስቀድሞ የዘረፈውና ለይስሙላ የሚካሄደው
7ኛ ዙር ሀገራዊ ምርጫን ተከትሎ ገዢው ብልጽግና ፓርቲ ቅድመ ሁኔታ በማስቀመጥ ጦርነት እንዲቆም፣ ሰላም እንዲሰፍን፣ የታሰሩ የፖለቲካና የህሊና እስረኞች እንዲፈቱ ጥያቄ ካቀረቡ ፓርቲዎች መካከል በግንባር ቀደምትነት ኢህአፓ በምርጫ ክርክሮች በተባለው መድረክ ጭምር አገዛዙን ራቁት እያስቀረ መምጣቱን ተከትሎ ሰፊ የስም ማጥፋት ዘመቻ የተከፈተበት ሲሆን ከነዚህ የስም ማጥፋት ዘመቻዎች መካከል የግብጽና የኤርትራ ተላላኪዎች ናቸው የሚለውን ክስ የኢህአፓ ፕሬዝዳንት አብርሃም ሃይማኖት ተላላኪዎች እኛን ተላላኪ ይሉናል በማለት ግልጽ ምላሽ ሰጥተዋል። በኢህአፓ ስብሰባ ላይ ፓርቲው ላይ የሚቀርቡ ወቀሳዎችን አስታከው በሰጡት ምላሽ እያንዳንዱ በአገሪቱ ያለው ሁኔታ እንዲለወጥ፣ አገሪቱ ከመፍረስ አደጋ እንድትድን ለራሱ ነጻነት ጭምር እንደሚታገል በማስታወስ ኢህአፓ ከዚህ ቀደም በኤርትራ መንግስት ጭምር ተጠይቆ እምቢ ሲል እነ ግንቦት 7 ያንን ተልዕኮ ይፈጽሙ እንደነበርና ዛሬ ገዢው ብልጽግና ፓርቲ ተለጣፊ በመሆን የሚያደርጉትን እንቅስቃሴ በምላሻቸው ጠቆም አድርገዋል። የህዝባችሁ መብት እንዲገፈፍ እንዳፈቅዱ እድል እንዳሰጡ ለሀገራችሁ ዘብ መቆም ይኖርባቸዋል። ለነጻነታችሁ፣ ለራሳችሁ። ለኔ ብለህ አይደለም የምትሰራው፣ ለኔ ብለህ አይደለም ኢህአፓ የምትሆነው፣ ለኔ ብለህ አይደለም የትብብር ለኢትዮጵያ አንድነት አካል የምትሆነው። እንደነገርኳችሁ ለራሳችሁ ህልውና ነው። ከዚህ በኋላ መኑኝ ከባድ ጊዜ እየመጣ ነው። ይህንን እድል በተለይ የነዚህን አጭር ወራት እንዲሁ በቀላሉ የምናባክን ከሆነ እመኑኝ ሀገርም አይኖረንም፣ ቀና ብለንም አንሄድም። በተለይ የአንድነት ኃይሉ በተለያየ ሰበብ ሊታገዱሉ ይችላል። ይሄው እያያችሁ እኮ ነው። በጣም የሚያሳፍር እኮ ነው። ኢህአፓ የማንም ተላላኪ ሆኖ አያውቅም። ተላላኪዎቹ ተላላኪ እያሉን ነው። የምታዩት ነው ዘመቻው። ተላላኪዎቹ እኛ ነግረናቸዋል። የማን ተላላኪ እንደሆነ እናውቃለን። ምን የአደባባይ ሀቅ እኮ ነው። እንደውም ሲላላኩ እንኳን አያፍሩም እኮ፣ አይደበቁም እኮ። በሚያሳፍር መልኩ ግን እኛን ከግብጽ ጋር እኛን ከኤርትራ ጋር ሲያያይዙ ይገርማል። እንዲሁ አንድ ታሪክ ላስታውሳችሁ። የሻቢያ መንግስት ግንቦት 7 የሚባለውን ስብስብ ከመጥራቱ በፊት ኢሳያስ አፈወርቂ የጠራው ኢህአፓውያንን ነበር። የማቀው መረጃ በህይወት ያሉ እነ መርሻ ዮሴፍ ምስክር ናቸው። በጣሊያን ውስጥ የሚኖረው ጀሚል የሚባል ጓዳችንም የዚሁ አካል ስለነበር ያውቀዋል በደንብ። ነገር ግን የሻቢያን ባህሪ ስለሚያውቁ ኢህአፓዎች ከሻቢያ ጋራ ኢትዮጵያን ነፃ እናወጣም፣ ከሻቢያ ጋር ሆነን እንግዲህ በወያኔ ዘመን ነው ይሄን ማውራችሁ፣ ትጥቅ ትግል አንጀምርም ብለው ውድቅ ሲያደርጉ ኢህአፓ እግር ስር ይጠጋጉ የነበሩት ዛሬ የሥርዓቱ ተለጣፊ የሆኑት ስም ማልጠቅሰው ሄደው ከሻቢያ ጋር ተሞዳሙደው ከግብጽና ከአንዳንድ ጋር በአደባባይ ገንዘብ ተቀብለው ኢትዮጵያን እኮ ሲወጉ የነበሩት እነርሱ ናቸው። ዛሬ እኛን የሚከሱን የሚወነጅሉን አካላት እነማን እንደሆኑ እናውቃቸዋለን። ስለዚህ ኢህአፓ ከሻቢያ ጋርም ሆነ ከሌላ አካላት ጋር ሀገርን ክዶ የሚወጋ አይደለም፣ ለማጥፋት የሚሰራ አይደለም። ንጹህ ድርጅት ነው። በሀገር ፍቅር ነው የሚታወቀው። ለዛ ነው እስካሁን ስልጣን ያልያዘው። በክህደት ውስጥ ቢሰማራማ አንዳንዶች እንዴት ስልጣን መያዝ እንዳለበት ያውቃል። የተቀበለው ከአንድም ባዕድ ከአረቦችም ይሁን ከሌሎች ጣላት የተቀበለው ብርም የለም ገንዘብም የለም፣ አይኖርም። ኢትዮጵያን ለማፍረስ ከሚሹ ኃይሎች ጋራ አይሰራም፣ ሊሰራም አይችልም። ታዋቂው ሁለገቡ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ሐሙስ ይፋ ይደረጋል የተባለው ኢትዮሪካ የተሰኘው 18 ዘፈኖችን ያቀፈው አልበሙን ለማስተዋወቅ በነገው ዕለት የጠራው ጋዜጣዊ መግለጫ በአገዛዙ ጣልቃ ገብነት እንዲታገድ መደረጉን የሚጠቅሱ መረጃዎች ወጥተዋል። ታዋቂው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ከ8 ዓመታት በኋላ 18 ዘፈኖችን ያቀፈ አዲስ አልበሙን ኢትዮሪካ የተሰኘ መጠሪያ የሰጠው ሲሆን ኢትዮጵያን ስም ሊያነሳ ይችላል በሚል የገዢው ብልጽግና ፓርቲ ማህበራዊ ሚዲያ ፈቀላጤዎችና በተለይም ለአገዛዙ የቀረቡ አርቲስቶች ነን ባይ ሳይቀር ባለፉት ጥቂት ቀናት በማህበራዊ ሚዲያቸው ለማጥላላትና ለማሳጣት የሞከሩ ሲሆን ይህንኑ ተከትሎ አገዛዙ ጋዜጣዊ መግለጫውን እንዳይሰጥ ጋዜጣዊ መግለጫውን በቀጥታ ለማሰራጨት አስቀድሞ ከአርቲስት ቲቪ ጋር ያደረገውን ስምምነት መሰረት ማድረግ የአገዛዙ ባለስልጣናት የአርት ቲቪ ላይ ጫና በማድረግ ስርጭቱ እንደማይካሄድ ማስፈራሪያ ማድረጋቸውን መረጃዎች ወጥተዋል። አርቲስት ቲቪ ወርልድ ጋር በነገው ዕለት ድምፃዊ ቴዲ አፍሮ ኢትዮሪካ የተሰኘውን
አልበም በተመለከተ የሚሰጠውን መግለጫ በቀጥታ ለማሰራጨት አስቀድመው ስምምነት አድርገው የነበረ ሲሆን ዛሬ ማምሻው በወጣ መረጃ የድምፃዊ ቴዎድሮስ ካሳሁን ጋዜጣዊ መግለጫን አርቲስት ቲቪ ወርልድ እንዳያስተላልፍ መታገዱን ለማወቅ ተችሏል። ድምፃዊው ገና ለገና ኢትዮጵያን ያነሳል፣ ኢትዮጵያ ያለችበትን ወቅታዊ ሁኔታ ሊዳስስ ይችላል። ከዚህ ቀደም የነበሩት ዘፈኖቹ ለሀገርና ለሕዝብ ያለውን ተቆርቋሪነት አሳይተዋል በሚል ስጋት የተወጠሩት ያገዛዙ ባለስልጣናት ገና ያልተሰራጨ ዜማውን መሰረት በማድረግ በማህበራዊ ሚዲያ ፈቀላጤዎቻቸውና ለአገዛዙ በማደር የህዝብን ችግርና መከራ ወደ ጎን ካደረጉ አርቲስቶች መካከል ገዢው ብልጽግና ፓርቲን በመወከል ለአዲስ አበባ ምክር ቤት የሚወዳደረው ከሙዙ ካሳና የባህል ሚኒስቴር ባለስልጣን የሆነው ነቢዩ ባዬ ጭምር በአሽሙር ጭምር በማህበራዊ ገጾቻቸው የአንጋፋው አርቲስት ድምፃዊ ቴዎድሮስ ካሳሁንን ስራ ከወዲሁ በማጥላላት ለስርዓቱ ያላቸውን ድጋፍና ታማኝነት ለመግለጽ የሞከሩ ሲሆን ይህንኑ ተከትሎ አገዛዙ የአፈና እርምጃ ሊወስድ ይችላል፣ የድምፃዊ ጋዜጣዊ መግለጫ መታገዱ አይገርምም የሚሉ አስተያየቶችም ተከትለው ቀርበዋል። የሁለገቡ ድምፃዊ አርቲስት ቴዎድሮስ ካሳሁን የተጠበቀው ኢትዮሪካ የተሰኘው አልበም በጉጉት በመጠበቅ በማህበራዊ ሚዲያ አስቀድመው ቅስቀሳ ያደረጉ ወዳጆቹና አድናቂዎቹ የጋዜጣዊ መግለጫው መታገድ ድንጋጤ እንደፈጠረባቸውና በአፋቸው ኢትዮጵያ የሚሉት የገዢው ብልጽግና ፓርቲ ባለስልጣናት ኢትዮጵያን የማፍረስ ስትራቴጂያቸው ላይ ውሃ የሚቸልሰው ኢትዮጵያዊነትን ከፍ የሚያደርገውን የድምፃዊውን ስራ ገና ለገና ሳያደምጡ ከወዲሁ በጥላቻ አይን በማየት እብሪታቸውን ለማሳየት ሞክረዋል የሚሉ ወቀሳዎች ተከትለው ቀርበዋል። ድምፃዊ ቴዎድሮስ ካሳሁን በራሱ የኦፊሻል ዩቱብ ቻናል ሐሙስ 18 ዘፈኖቹን የያዘውን አዲሱን ኢትዮሪካ የተሰኘው አልበሙን እንደሚለቅ አስቀድሞ ማስታወቁ አይዘነጋም። አንጋፋው ድምፃዊ ቴዎድሮስ ካሳሁን ቀደም ሲል ህወሓት የፌዴራል መንግስቱን በበላይነት በተቆጣጠረበት ወቅት ያልገጨውን ሰው ገጭቷል በሚል ለዓመታት በግፍ እስር ማቀው ወጣ ሲሆን ላለፉት 8 ዓመታት አልፎ አልፎ ካወጣቸው ነጠላ ዜማዎች በስተቀር የአልበም ስራ ባለመስራቱ ብዙዎች አድናቂዎቹና ወዳጆቹ አዲሱን ስራ በጉጉት መጠበቃቸውን ዜናው ይፋ ከሆነ ጀምሮ በማህበራዊ ሚዲያ በስፋት መነጋገሪያ ሆኖ ቆይተዋል። ምዕራብ አፍሪካዊቷ ናይጄሪያ የአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ጣቢያን በመጠቀም አደንዛዥ እጽን ወደ አውሮፓ ለማሸጋገር ጥረት አድርጓል ያለችውን አንድ ዶክተርና አንድ ተባባሪውን በቁጥጥር ስር ማድረጓን አስታወቀች። የአገሪቱ የጸረ እጽም ተቋም እንዳስታወቀው በተያያዘው መጠነ ሰፊ ብሔራዊ የጸረ እጽ ዘመቻ የማላማን አሚዌን ካኖ ዓለም አቀፍ አውሮፕላን ጣቢያን በመጠቀም በኢትዮጵያ አየር መንገድ ንብረት ከሆነ አውሮፕላን ከአዲስ አበባም ተሳፍሮ 1.49 ኪሎ ግራም አደንዛዥ እጽም ኮኬን በ82 እንክብሎች አማካኝነት በማሸጋገር የ5000 ዩሮም ጉርሻ ለመቀበል ቃል ተገብቶለት ነበር የተባለ አንድ የ41 ዓመት አይቮሪ ኮስታዊ ዜጋን በቁጥጥር ስር ማድረጉን አስታውቋል። ከዚህ ህገወጥ እጽም ዝውውርም ጀርባ ነበር የተባለ አንድ የ69 ዓመት የሜዲካል ዶክተር ኦጎን ግዛት ውስጥ በተጠርጣሪነት መያዙን የአገሪቱ መገናኛ ብዙሃን ዘግበዋል። በሌላ ተመሳይ የጸረ እጽም ዜና 7.7 ኪሎ ግራም የሚመዝን ካናቢስም የተባለ አደንዛዥ እጽ በመኖሪያ ቤታቸው ውስጥ ይዘዋል የተባሉ የ93 ዓመት ዕድሜ ባለጸጋ ናይጄሪያዊ አቢ ግዛት ውስጥ በቁጥጥር ስር መዋላቸውን የአገሪቱ ጸረ እጽም ተቋም አስታውቋል። በኢትዮጵያ በኩል የተለያዩ አደንዛዥ እጾችን ወደ ተለያዩ አገራት ለማሸጋገር የሞከሩና በወንጀል የተጠረጠሩ ከ250 በላይ ናይጄሪያውያን በቃሊቲ እስር ቤት ውስጥ ተገቢውን እንክብካቤም ተነፍገዋል። ወደ አገራቸው ወደ ናይጄሪያም ተግዘው ቅጣታቸውን ይጨርሱ የሚል የአገሪቱ ፖለቲከኞችም ጉትጎታ በስፋት ሲሰማ እንደነበረ አይዘነጋም። የአገዛዙ ባለስልጣናት በህዝቡ መከራና ችግር ላይ መሳለቃቸው ቅሬታ አስነስቷል። ከ88 ሚሊዮን በላይ ህዝብ ንጹህ የመጠጥ ውሃ ተጠቃሚ ሆኗል በማለት አገዛዙ በተቆጣጠራቸው የአገሪቱ መገናኛ ብዙሃን መግለጫ የሰጡት ባለስልጣናት ለመሆኑ እነዚህ ኢትዮጵያውያን ማርስ ላይ ነው ያሉት የሚል ጥያቄና ወቀሳ አስከትሎባቸዋል። አዲስ አበባን ጨምሮ የውሃ ችግር በቅሬታ መነሳት ጀምረዋል። በኢትዮጵያ በአገሪቱ ዋና ከተማ አዲስ አበባ ከተማ ጭምር የመጠጥ ውሃ ጉዳይ አሳሳቢ ደረጃ መድረሱን ለኮሪደር አትክልት ማጠጫ ያለው ውሃ የከተማውን ነዋሪ መቼ ነው የሚደርሰው በሚል ነዋሪዎች በፈረቃና ሌት ጠብቀው ጭምር ጥራት የሌለው ውሃ ማግኘት የተለመደ መሆኑ በወቀሳ ሲነሳ የቆየ ሲሆን ከአዲስ አበባ መውጣ ብለው በተለያዩ አካባቢዎች ላይ ንጹህ የመጠጥ ውሃ ማግኘት ብርቅ የሆነበት ብዙሃኑ ህዝብ ዛሬም ድረስ ይህ ችግር ያልተቀረፈበት ቢሆንም የአገዛዙ
የውሃና ኢነርጂ ሚኒስትር በኢትዮጵያ ንጹህ መጠጥ ውሃ ተደራሽነት ለማስፋፋት በተከናወኑ የተቀናጁ ስራዎች 81.2 ሚሊዮን ዜጎች ተጠቃሚ ማድረግ ተችሏል በማለት ከቀናት በፊት አገዛዙ በተቆጣጠራቸው መገናኛ ብዙሃን ሰሞኑን የሰጡት መግለጫ የስርዓቱ ባለስልጣናት በህዝቡ ችግር ላይ መሳለቅና ሐሰተኛ ሪፖርት በመስጠት ህዝቡን መናቃቸውን በግልጽ ያሳያል የሚሉ ወቀሳዎች ተከትለው ቀርበዋል። የኦሮሞ ብልጽግና ፓርቲ አመራር የሆኑት የውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋ ለአገዛዙ መገናኛ ብዙሃን በሰጡት በዚሁ መግለጫ ያቀረቡት ቁጥር በተጨባጭ የማይደገፍ ብቻ ሳይሆን ዓለም አቀፍ ተቋማት፣ የተባበሩት መንግስታት የልማት ድርጅት ዩኤንዲፒና ሌሎችም ተቋማት ያወጧቸው ዳታዎች ጋር የሚቃረን በኢትዮጵያ በውሃ ወለድ በሽታ ብቻ ከ22 ሚሊዮን በላይ ዜጎች ለጤና እክል መዳረጋቸው፣ ከ65 ሚሊዮን በላይ ህዝብ በቂ ውሃ እንደማያገኝና ንጹህ የመጠጥ ውሃ የሚያገኘው ህዝብ ቁጥር እጅግ አነስተኛ በሆነበት ሀገር 81.2 ሚሊዮን ህዝብ የንጹህ ውሃ መጠጥ ተጠቃሚ ሆኗል የሚለው ሐሰተኛ መረጃ ለተራ የፖለቲካ ትርፍ የተነገረ ብቻ ሳይሆን ህዝብን በከፍተኛ ደረጃ ገዢው ብልጽግና ፓርቲ መናቁን በተቆጣጠሯቸው መገናኛ ብዙሃን እያንዳንዱን ህዝብ ቤት ውስጥ ያለውን ችግር ወደ ጎን በማድረግ በህዝብ ላይ የተሳለቁ መሆናቸው ቅሬታ አስነስቶ ንግግራቸው ትኩረት አግኝተዋል። በአዲስ አበባ ከተማ በርካታ አካባቢዎች ላይ ውሃ በፈረቃ ማግኘት ብቻ ሳይሆን በጀሪካን ውሃ ከተለያዩ ቦታዎች እየተቀዳ እስከ መሸጥ የደረሰበት ሁኔታ ዛሬም አለመቋረጡን፣ ውሃ የማይቋረጠው ለኮሪደር ልማት ብቻ ነው፣ መብራት የማይቋረጠው ለኮሪደር ልማት ብቻ ነው ማለት መብራትና ውሃ በፈረቃ የሚያገኘው ህዝብ ችግር ላይ ባለስልጣናቱ በተከታታይ የሚሰጧቸው ሐሰተኛ ሪፖርቶች ህዝቡን ምን ያህል እንደናቁትና ምን ያመጣል የሚል እብሪት ውስጥ መግባታቸው በግልጽ የሚያሳይ እርምጃ ነው የሚሉ ወቀሳዎች ተከትለው ቀርበዋል። ከአዲስ አበባ ዙሪያ 100 ኪሎ ሜትር በማይሞላ አካባቢዎች ዛሬም ዜጎች ንጹህ የመጠጥ ውሃ የማያገኙበት የወንዝ ውሃ ጭምር የሚጠጡበትን ሁኔታ የሚያስታውሱ ወገኖች በሌሎች ዋና ዋና ከተሞችም ተመሳሳይ ችግር መኖሩን በታሪካዊቷ ጎንደር ከተማ የመጠጥ ውሃ ችግር ይቀርፋል ተብሎ ከ19 ዓመት በፊት የተጀመረው የመገጭ የመስኖና የከተማዋን የውሃ ችግር ይፈታል የተባለው ፕሮጀክት ዛሬም ድረስ አለመፈጸሙና ይህ ፕሮጀክት ሳይፈጸም በክልሉ 7 የክልል ፕሬዚዳንቶች ከአያሌው ጎበዜ እስከ አረጋ ከበደ ድረስ የተፈራረቁ ሲሆን አብይ አህመድ የጎንደር የውሃን ችግር ተከትሎ ሰፊ ተቃውሞ በተነሳበት ወቅት ከ2 ዓመት በፊት በፍጥነት ውሃ ችግሩ እንዲቀረፍ መመሪያ ሰጥቻለሁ ያለ ቢሆንም ዛሬም የጎንደርና ሌሎች ከተሞችም የውሃ ችግር ያልተቀረፈ ቢሆንም የውሃና ኢነርጂ ሚኒስትር የተባሉት ከየት አምጥተው ነው 81.2 ሚሊዮን ህዝብ ንጹህ የመጠጥ ውሃ ተጠቃሚ ሆኗል ያሉት በማለት ለመሆኑ እሳቸው የጠቀሷቸው ከ81 ሚሊዮን በላይ ኢትዮጵያን የት ነው የሚኖሩት? እኛ ሳናውቅ ማርስ ላይ ነው ወይ የሚኖሩት? በማለት በአገዛዙ ባለስልጣን ድፍረትና የብሪት መግለጫ ወቀሳና ትችት መሰንዘር ቀጥለዋል። ገዢው ብልጽግና ፓርቲ ምርጫን ታሳቢ ማድረግ የገዢው ብልጽግና ፓርቲ ቁንጮ ጠቅላይ ሚኒስትር አብይ አህመድን ጨምሮ በተከታታይ ሐሰተኛ መግለጫ መስጠታቸው አልፎ አልፎ በወቀሳ ሲነሳ የቆየ ሲሆን ከዚህ መካከል ኢትዮጵያ ነዳጅ አውጥታለች፣ ወደ ጎረቤት ሀገር ኤክስፖርት ታደርጋለች በማለት ጠቅላይ ሚኒስትሩ ከ7 ዓመት በፊት የሰጡት መግለጫ የሰሞኑን ነዳጅ እጥረት ተከትሎ በስፋት በማህበራዊ ሚዲያ እየተዘዋወረ ሲያስተቻቸው እንደነበር አይዘነጋም። የይስሙላ ምርጫውን ተከትሎ ገዢው ብልጽግና ፓርቲ በምርጫ አስፈጻሚነት የመለመላቸው ካድሬዎች ጭምር ማፈግፈግ መጀመራቸውና ስጋት ላይ መውደቃቸውን ተከትሎ ምርጫው በኮማንድ ፖስት ቁጥጥር ስር ይካሄዳል፣ ለህይወታቸው አታስቡ የሚል ምላሽ እንደተሰጣቸው ታውቋል። በአማራ ህዝብ ላይ የከፈተውን ጦርነት ጨምሮ በሀገሪቱ የእርስ በርስ ጦርነት በማካሄድ የሰላም አማራጮችን በመዝጋት በጦር ኃይል ስልጣኑን ለማስቀጠል እየተንቀሳቀሰ የሚገኘውና በርካታ የአማራ ብሔር ተወላጆችን ጨምሮ የህሊናና የፖለቲካ እስረኞችን አስሮ የሚገኘው አገዛዝ የይስሙላው ምርጫ ለማካሄድ አስቀድሞ በነጻ ምርጫ አስፈጻሚነት ስም መልምሎ ለምርጫ ቦርድ የሰጣቸውና ይህንኑ ተልዕኮ እየፈጸሙ የሚገኙ ካድሬዎቹ ለህይወታችን እንሰጋለን ማለታቸውን ተከትለው ምርጫው ሲቃረብ ሰራዊቱ የተጠናከረ እርምጃ ይወስዳል። በኮማንድ ፖስት አማካኝነት የምርጫ ቁሳቁስ ይሰራጫል። በድምፅ መስጫው አካባቢ እንደ ሁኔታዎች ግምገማ ሰራዊቱ የራሱን ውሳኔ እየወሰነ ኮረጆን ጠብቀው የምርጫ ቦርድ ኃላፊዎች ይህንኑ ከማጽደቅ ያለፈ ሚና አይኖራቸውም፣ ህይወታችሁ ላይ አደጋ አይደርስም የሚል ማግባቢያ እየተነገራቸው ሲሆን አንዳንዶች በጤና ህመም ሳቢያ ምርጫው ላይ ተሳትፎ እንደማያደርጉ ምክንያት ሲያቀርቡ ማስጠንቀቂያና ጫና እየተደረገባቸው ወደ ስራ መመለሳቸው ታውቋል። የአማራ ፋኖ ብሔራዊ ንቅናቄ በአማራ ህዝብ ላይ ጦርነት የከፈተውና የዘር ማጥፋት የዘር ጭፍጨፋ እየፈጸመ ያለው አገዛዝ በምርጫ ሽፋን ስልጣኑን እንዲያስቀጥል እንደማይፈቅድ ገልጾ ከዚህ አገዛዝ ጋር የተባበሩ ላይ እርምጃ እንደሚወስድ ካስታወቀ
ካስታወቀ በኋላም አገዛዙ በጥቂት ከተሞች የራሱን ካድሬዎች በመሰብሰብ አንዱ ምርጫ መዝጋቢ ሌላው ምርጫ ተመዝጋቢ እያደረጉ ድራማ ለመስራት የሚያደርጉት እንቅስቃሴ ተጨባጭ ሁኔታውን እንደማያሳይና ብዙዎቹ በምርጫ አስፈጻሚነት ገዢው ብልጽግና ፓርቲ መልምሎ ለምርጫ ቦርድ አሳልፎ የሰጣቸውና ይህንኑ ተልኮ ቦርዱ እንደ ነጻ ምርጫ አስፈጻሚ በመመልመል ያሰማራቸው ጭምር ስጋት ላይ መውደቃቸው፣ አንዳንዶችም ከተመደቡባቸው ቦታዎች ምርጫ ሳይመዘግቡ መጥፋታቸውና ይህንን ተከትሎ የማረጋጋት ስራ እየሰሩ መሆናቸው ታውቋል። ጦርነት ባለበት ምርጫ ማካሄድ አይቻልም፣ ጦርነት ይቁም፣ የፖለቲካ እስረኞች ያለምንም ቅድመ ሁኔታ ይፈቱ የሚለውን ጥያቄ ወደ ጎን ያደረገው አገዛዝ ጦርነት በመክፈት አካባቢዎቹን ነጻ አድርገን ምርጫውን ለሰዓታትም ቢሆን እናካሄዳለን፣ ይህንን ለማድረግ የሚያስችል አቅምና ዝግጅት አለን፣ ኮማንድ ፖስቱ ለዚህ እቅዶችን አውጥቶ እየተንቀሳቀሰ ይገኛል፣ ምርጫ ቦርድ የድጋፍ ስራ ይሰራል፣ ይህንን ከምርጫ ቦርድ ጋር ጨርሷል፣ እናንተን የሚያሳስብ ነገር የለም የሚል ምላሽ የተሰጣቸው የገዢው ብልጽግና ፓርቲ ካድሬ ምርጫ አስፈጻሚዎች በግዳጅ ምርጫ ካርድ ለመስጠት ከሚያደርጉት እንቅስቃሴ በተጨማሪ በአንዳንድ አካባቢዎች ላይ ለምርጫ ባልተመዘገቡ መራጮች ስም የምርጫ ካርድ እየወጣ ሪፖርት ጭምር እያደረጉ መሆናቸውን የምርጫ ዕለትም በተለይም ችግር ይገጥመናል ብለው በሚያስቡባቸው ቦታዎች በሰራዊቱ ቁጥጥር ለሰዓታት የሚደረገውን ምርጫ የራሳቸውን ካድሬዎች አናዘው ራሳቸው መራጭና አስመራጭ በመሆን ሪፖርት ለማቅረብና ሂደቱ ምንም ችግር እንዳልነበረው ለማሳየት ከወዲሁ እቅድ አውጥተው እየተንቀሳቀሱ መሆኑን እነዚሁ የይስሙላ ምርጫውን ተከትሎ ለማስፈጸም ሲንቀሳቀሱ ለሕይወታቸው ስጋት የገባቸው ካድሬዎች ለማረጋጋት በተሰጠው ገለጻ ላይ መገንዘብ መቻላቸውን ያገኘነው መረጃ ይገልጻል። በገዢው ቁጥጥር ስር ያለው ምርጫ ቦርድ ከተለያዩ አቅጣጫዎች የሚደርሱትን ከምርጫ ገባ ጋር የተያያዙ ወንጀሎችን ወደ ጎን በማድረግ የምርጫው ምዝገባ ወደ ሚያዝያ 14 ቀን 2018 ያራዘመ ሲሆን ከ72 ሚሊዮን ዶላር በላይ አገሪቱ ሀብት የሚባክንበት ይህ የይስሙላ ምርጫ የበለጠ ቀውስና ችግር ያስከትላል የሚሉ ስጋቶች ተጠናክረው ቀጥለዋል። የይስሙላ ምርጫውን ተከትሎ ገዢው ብልጽግና ፓርቲ በምርጫ አስፈጻሚነት የመለመላቸው ካድሬዎች ጭምር ማፈግፈግ መጀመራቸውና ስጋት ላይ መውደቃቸውን ተከትሎ ምርጫው በኮማንድ ፖስት ቁጥጥር ስር ይካሄዳል፣ ለሕይወታቸው አታስቡ የሚል ምላሽ እንደተሰጣቸው ታውቋል። በአማራ ሕዝብ ላይ የከፈተውን ጦርነት ጨምሮ በአገሪቱ የእርስ በርስ ጦርነት በማካሄድ የሰላም አማራጮችን በመዝጋት በጦር ኃይል ስልጣኑን ለማስቀጠል እየተንቀሳቀሰ የሚገኘውና በርካታ የአማራ ብሔር ተወላጆችን ጨምሮ የህሊናና የፖለቲካ እስረኞችን አስሮ የሚገኘው አገዛዝ የይስሙላው ምርጫ ለማካሄድ አስቀድሞ በነጻ ምርጫ አስፈጻሚነት ስም መልምሎ ለምርጫ ቦርድ የሰጣቸውና ይህንኑ ተልኮ እየፈጸሙ የሚገኙ ካድሬዎቹ ለህይወታችን እንሰጋለን ማለታቸውን ተከትለው ምርጫው ሲቃረብ ሰራዊቱ የተጠናከረ እርምጃ ይወስዳል። በኮማንድ ፖስት አማካኝነት የምርጫ ቁሳቁስ ይሰራጫል። በድምፅ መስጫው አካባቢ እንደ ሁኔታዎች ግምገማ ሰራዊቱ የራሱን ውሳኔ እየወሰነ ኮረጆን ጠብቀው የምርጫ ቦርድ ኃላፊዎች ይህንኑ ከማጽደቅ ያለፈ ሚና አይኖራቸውም፣ ህይወታችሁ ላይ አደጋ አይደርስም የሚል ማግባቢያ እየተነገራቸው ሲሆን አንዳንዶች በጤና ህመም ሳቢያ ምርጫው ላይ ተሳትፎ እንደማያደርጉ ምክንያት ሲያቀርቡ ማስጠንቀቂያና ጫና እየተደረገባቸው ወደ ስራ መመለሳቸው ታውቋል። የአማራ ፋኖ ብሔራዊ ንቅናቄ በአማራ ህዝብ ላይ ጦርነት የከፈተውና የዘር ማጥፋት የዘር ጭፍጨፋ እየፈጸመ ያለው አገዛዝ በምርጫ ሽፋን ስልጣኑን እንዲያስቀጥል እንደማይፈቅድ ገልጾ ከዚህ አገዛዝ ጋር የተባበሩ ላይ እርምጃ እንደሚወስድ ካስታወቀ በኋላም አገዛዙ በጥቂት ከተሞች የራሱን ካድሬዎች በመሰብሰብ አንዱ ምርጫ መዝጋቢ ሌላው ምርጫ ተመዝጋቢ እያደረጉ ድራማ ለመስራት የሚያደርጉት እንቅስቃሴ ተጨባጭ ሁኔታውን እንደማያሳይና ብዙዎቹ በምርጫ አስፈጻሚነት ገዢው ብልጽግና ፓርቲ መልምሎ ለምርጫ ቦርድ አሳልፎ የሰጣቸውና ይህንኑ ተልኮ ቦርዱ እንደ ነጻ ምርጫ አስፈጻሚ በመመልመል ያሰማራቸው ጭምር ስጋት ላይ መውደቃቸው፣ አንዳንዶችም ከተመደቡባቸው ቦታዎች ምርጫ ሳይመዘግቡ መጥፋታቸውና ይህንን ተከትሎ የማረጋጋት ስራ እየሰሩ መሆናቸው ታውቋል። ጦርነት ባለበት ምርጫ ማካሄድ አይቻልም፣ ጦርነት ይቁም፣ የፖለቲካ እስረኞች ያለምንም ቅድመ ሁኔታ ይፈቱ የሚለውን ጥያቄ ወደ ጎን ያደረገው አገዛዝ ጦርነት በመክፈት አካባቢዎቹን ነጻ አድርገን ምርጫውን ለሰዓታትም ቢሆን እናካሄዳለን፣ ይህንን ለማድረግ የሚያስችል አቅምና ዝግጅት አለን፣ ኮማንድ ፖስቱ ለዚህ እቅዶችን አውጥቶ እየተንቀሳቀሰ ይገኛል፣ ምርጫ ቦርድ የድጋፍ ስራ ይሰራል፣ ይህንን ከምርጫ ቦርድ ጋር ጨርሷል፣ እናንተን የሚያሳስብ ነገር የለም የሚል ምላሽ የተሰጣቸው የገዢው ብልጽግና ፓርቲ ካድሬ ምርጫ አስፈጻሚዎች በግዳጅ ምርጫ ካርድ ለመስጠት ከሚያደርጉት እንቅስቃሴ በተጨማሪ በአንዳንድ አካባቢዎች ላይ ለምርጫ ባልተመዘገቡ መራጮች ስም የምርጫ ካርድ እየወጣ ሪፖርት ጭምር እያደረጉ መሆናቸውን የምርጫ ዕለትም
በተለይም ችግር ይገጥመናል ብለው በሚያስቡባቸው ቦታዎች በሰራዊቱ ቁጥጥር ለሰዓታት የሚደረገውን ምርጫ የራሳቸውን ካድሬዎች አናዘው ራሳቸው መራጭና አስመራጭ በመሆን ሪፖርት ለማቅረብና ሂደቱ ምንም ችግር እንዳልነበረው ለማሳየት ከወዲሁ እቅድ አውጥተው እየተንቀሳቀሱ መሆኑን እነዚሁ የይስሙላ ምርጫውን ተከትሎ ለማስፈጸም ሲንቀሳቀሱ ለሕይወታቸው ስጋት የገባቸው ካድሬዎች ለማረጋጋት በተሰጠው ገለጻ ላይ መገንዘብ መቻላቸውን ያገኘነው መረጃ ይገልጻል። በገዢ ቁጥጥር ስር ያለው ምርጫ ቦርድ ከተለያዩ አቅጣጫዎች የሚደርሱትን ከምርጫ ምዝገባ ጋር የተያያዙ ወንጀሎችን ወደ ጎን በማድረግ የምርጫው ምዝገባ ወደ ሚያዝያ 14 ቀን 2018 ያራዘመ ሲሆን ከ72 ሚሊዮን ዶላር በላይ አገሪቱ ሀብት የሚባክንበት ይህ የይስሙላ ምርጫ የበለጠ ቀውስና ችግር ያስከትላል የሚሉ ስጋቶች ተጠናክረው ቀጥለዋል። የአሜሪካና የኢራን መንግስታት በፓኪስታን አሸማጋይነት ለ2 ሳምንታት ያወጁት የተኩስ አቁም ስምምነት ጊዜው ከመጠናቀቁና ወደ ደም አፋሳሹ ጥቃት ወይም መልሶ ጥቃት ከመግባታቸው በፊት የዋሽንግተን ባለስልጣናት ለሁለተኛ ዙር ከኢራን አቻዎቻቸው ጋር ፊት ለፊት ለመወያየት እቅድ መኖራቸው ተገለጸ። 121 ባዶ የነዳጅ ጫኝ መርከቦች ወደ አሜሪካ ማቅናታቸውም ተሰማ። በብዙዎች ዘንድ የማራቶን ሩጫ የተባለው ባለፈው ቅዳሜ የተካሄደው የፓኪስታን ውድድር ውጤት አለማምጣቱን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝን ሰርጥን ከዛሬ ጀምሮ እንዲዘጋ ትዕዛዝ መስጠታቸውን የዘገበው ሲኤንኤን አንድ መርከብ የሆርሙዝ ሰርጥን አቋርጦ ማለፉን ገልጿል። አንድ የአሜሪካ ከፍተኛ ባለስልጣን ዋቢ ያደረገው ሲኤንኤን የአሜሪካ ከፍተኛ ባለስልጣናት የሁለት ሳምንቱ ጊዜ ከመጠናቀቁ በፊት ከኢራን አቻዎቻቸው ጋር እየተነጋገሩ ናቸውም ብሏል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው የኢራን ባለስልጣናት ከኛ ጋር መጥፎ ያሉትን ውል ለመፈረም ፍላጎትም አላቸው ሲሉም መግለጻቸው ተገልጿል። ፕሬዝዳንት ትራምፕ ይህንን ይበሉ እንጂ ከኢራን በኩል ምን እንደተጠየቁ የሰጡት ዝርዝር ማብራሪያም የለም። በሆርሙዝ የባህር ሰርጥ መዘጋት ምክንያት የነዳጅና ወሳኝ ምርቶች እጥረት የገጠማቸው ከአሜሪካ የነዳጅ ውጤት እንዲገዙ ከፕሬዝዳንት ትራምፕ ማሳሰቢያም ተከትሎ 121 ባዶ የነዳጅ ጫኝ መርከቦች ወደ አሜሪካ እያቀኑ መሆናቸውም ተዘግቧል። በመካከለኛው ምስራቅም ጦርነት ዋነኛ ተሳታፊ የሆነው የአሜሪካ አስተዳደር በአሁኑ ወቅት ዋነኛ የኃይል አቅራቢ አገር በመሆን ትርፍ ለማግኘት ማቀዱ የተነገረም ሲሆን ከነዚህ መርከቦች መካከል እያንዳንዳቸው 2 ሚሊዮን በርሜል ዘይት የመጫን አቅም ያላቸው ድፍድፍ ነዳጅ ቬሪ ላርጅ ክሩድ በእንግሊዝኛው ምህጻረ ቃል VLCC 68 መርከቦች ወደ አሜሪካ ማቅናታቸውን ፎክስ ኒውስ በአንድ ወቅት በመካከለኛው ምስራቅ ድፍድፍ ነዳጅ ዘይት ላይ ጥገኛ የነበሩ በርካታ ገዦች ወደ አሜሪካ ገበያቸውን ፊታቸውን አዙሯልም ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥም እንዲዘጋም ትዕዛዝ ማስተላለፋቸውን ተከትሎ የዓለም ነዳጅ ዋጋ በአሁኑ ወቅት በበርሜል ከ100 የአሜሪካን ዶላር በላይ ዳግም አሻቀቡም ተመልክቷል። የምስራቅ አውሮፓዊቷ ሃንጋሪ ላለፉት 16 ዓመታትም ሲገዛም የነበረው የቪክቶር ኦርባን አስተዳደር በቀድሞው የፓርቲው አባል በ45 ዓመቱ ጎልማሳ ፒተር ማየር በዝረራም ተሸነፈ። ሃንጋሪያን በትላንትናው ዕለት ባካሄዱት ምርጫ ውጤትም 98 ከመቶ ያህል የተመረጠም ሲሆን ቅድመ ምርጫ ውጤቶች እንደገለጹት ፒተር የሚመሩት የቲዛ ፓርቲ 138 ወንበሮችን ተቆጣጥሯል። አሜሪካው ፕሬዝዳንት ዶናልድ ትራምፕን የቅርብ ደጋፊ መሆናቸው የሚነገረው የኦርባን ፌዴክስ ፓርቲ 55 ከመቶ ድጋፍ ያገኘ ሲሆን ቀኝ ዘመሙ እናት ሀገራችን አውር ሆምላንድ የተሰኘው ፓርቲም 6 መቀመጫዎችን ማግኘቱም ታውቋል። አዲሱ ተመራጭ ፒተር በዚህ ወቅት ማሸነፋቸውን ከአገር ውስጥ ፖለቲካን ባሻገር ሃንጋሪን ከዓለም ሕዝብ ጋር ያላትን ግንኙነትም ይቀይራልም ተብሏል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስም ሳይቀር በመጨረሻው የምርጫ ዘመቻ ላይ ታድመው ሃንጋሪያውያን ኦርባንን እንዲመርጡም ቅስቀሳ ቢያደርጉም አፍቃሪ ዶናልድ ትራምፕ አፍቃሪ የሩሲያው ፕሬዝዳንት ቭላዲሚር ፑቲን እናም ጸረ አውሮፓ ህብረት እናም ጸረ ዩክሬን አቋም ያላቸው ኦርባን ከሽንፈት ማምለጥም አልቻሉ። በዳኒዩብ ወንዝ ላይ ለደጋፊዎቻቸው በጋራ ተሰብስበው የሃንጋሪን አገዛዝም አሽቀንጥረነዋል፣ አዎ አከናውነዋል፣ ዊዲዲትስም ሲሉም ተደምጠዋል። ላለፉት 2 ዓመታት በአገር ውስጥም ዝቅተኛውን የሃንጋሪ ማህበረሰብ ክፍል በገጠር በከተማም በአደባባይ በማስተባበር ራሳቸውን ከሩሲያም ተጽዕኖ በማራቅ ለአውሮፓ ህብረትና ለዩክሬን
ቀረቤታ የሰጡት ፒተር በሃንጋሪ ውስጥ ላለፉት 16 ዓመታት ተንሰራፍቷል የተባለውን ሙስና ለማስወገድም ቃል የገቡት ሲሆን በሃንጋሪ የዲሞክራሲያዊ ምርጫም ታሪክም እንደ ዘንድሮ በነቂስና በይሁንታ በመውጣት ለኛ ድጋፍ የሰጠ የለም። ተሸናፊው ቪክቶር ኦርባን ስልክ በመደወል ሽንፈታቸውን በማመን እንኳን ደስ ያለህ የሚል አስገራሚ መልእክት አስተላልፈውልኛልም ብለዋል። ከዳኒው ወንዝ ባሻገር ለደጋፊዎቻቸው በትላንትናው ዕለት ንግግር ያሰሙትም ተሰናባቸው ኦርባን የምርጫው ውጤትም ግልጽና የሚያምነው ቀጣዩ ጊዜያትም ከቁስላችን የምንጠግግበት ነው። ከእኔ ጎን ላልተለያችሁ 2.5 ሚሊዮን ደጋፊዎቼም ከልብ አመሰግናለሁ ብለዋል። የሃንጋሪን ህገ መንግስት ለመቀየር ከ199 የህዝብ እንደራሴዎች ውስጥ 2/3 ወይም 133 ድጋፍ የሚያስገኝላቸው አዲሱ መሪ ፒተር በአሁኑ ወቅት ከሚያስፈልገው በላይ በ5 መቀመጫ አብላጫ ድምጽ ያገኙ ሲሆን በቀጣይነትም በፍትህ፣ በትምህርት፣ በጤና፣ በጸረ ሙስና ዘመቻ ላይ እንደሚያተኩሩ በማስታወቅ ደጋፊዎቻቸውን ቀበቷቸውን ጠበቅ አድርጋችሁም ተዘጋጁም ብሏቸዋል። ከኦርባን ጋር ለአመታት ግንኙነት የነበራቸው ፒተርን እንዴት እናምናቸዋለን ሲሉ አንድ ጠበቃም አስተያየታቸውን ለቢቢሲም አጋርተዋል። ለሩሲያም ርካሽ ነዳጅ ሲባል የፕሬዝዳንት ፑቲን ቤተኛ ናቸው የተባሉትም አፍቃሪ ፑቲንና አፍቃሪ ዶናልድ ትራምፕ የሆኑት ኦርባን አገራቸውን ለክርስቲያኖች ለነጮች ብቻ እንድትሆን ከአውሮፓ ህብረትም ለመውጣት ያደረጉት ዘመቻ በአገር ውስጥና በውጪ ዓለም ተወዳጅነታቸውን ሸርሽሮታልም ተብሏል። የሩሲያው ቤተ መንግስትም ቃል አቀባይ ዲሚትሪ ፔስኮቭ ሃንጋሪያውያን የሚበጃቸው መርጠዋል፣ ሞስኮም ከቡዳፔስትም ጋር መልካም ግንኙነትን መቀጠል ትሻለች፣ አዲሱ አስተዳደር አቋምን በእርጋታም እንጠብቃለንም ብለዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።